ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ደግሞ በአዲስ ቃል መጥቻለሁኝ። ዛሬ የማካፍላችሁ የእግዚአብሔር ቃል የእግዚአብሔር ከተማ በሚል ርዕስ ይሆናል። እንግዲህ እግዚአብሔር ያዘጋጀልን ከተማ አለ። ክብር ለእግዚአብሔር ይሁን። ወደዛች ከተማ የምንጓዝ ተጓዦች ነን። እኛ ወደ አዲስቱ ኢየሩሳሌም፣ ወደ ቅድስቱ ከተማ፣ በእግዚአብሔር ወደ ተዘጋጀች፣ እግዚአብሔር ብርሃኗ ወደ ሆነባት፣ እግዚአብሔር ክብሯ ወደ ሆነባት፣ እግዚአብሔር መቅደሷ ወደ ሆነባት፣ እግዚአብሔር ወደሚኖርባት፣ የእግዚአብሔር ማደሪያ ወደ ሆነባት ወደ ቅድስት ከተማ ወደ አዲስቱ ኢየሩሳሌም የምንጓዝ በሰማይ አገር ያለን በክርስቶስ ኢየሱስ የእግዚአብሔር ልጆች የመሆን ክብር ያገኘን የተዘጋጀልን ርስት የምንወርሰው ከተማ አለ። ስለዛች ከተማ ጥቂት ልላችሁ ነው። ክብር ለእግዚአብሔር ይሁን። መጽሐፉ እንዲህ ይላል። ዮሐንስ ራእይ ምዕራፍ 21 አዲስ ሰማይና አዲስ ምድርን አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔር እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸትም ቢሆን ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፈዋልና ብሎ ሲናገር ሰማሁ። በዙፋንም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝ። አለኝም ተፈጽመዋል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህን ይወርሳል። አምላክ እሆነዋለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ የርኩሳንም፣ የነፍሰ ገዳዮችም፣ የሴሰኛዎችም፣ የአስማተኛዎችም፣ ጣዖትን የሚያመልኩ የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛው ሞት ነው ይላል የእግዚአብሔር ቃል። እንግዲህ በዚህ ቦታ ላይ እንዳነበብኩላችሁ እቺ አዲስቱ ከተማ፣ ቅድስቱ ከተማ፣ ቅድስቱ ኢየሩሳሌም፣ አዲስቱ ኢየሩሳሌም እርሷ ምን ትመስላለች የሚለውን በዚህ ቦታ ላይ በተወሰነ መልኩ ላሳያችሁ ሞክራለሁ። ምን ይላል? አዲስ ሰማይ አዲስ ምድር አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። እንግዲህ የኖርንበት ሰማይ ምድር አሁን የምናውቃቸው በዚህ ምድር ላይ ከተወለድንበት ጊዜ ጀምሮ የምናውቃቸው ስርዓቶች፣ የምናውቃቸው ሲስተሞች፣ የምናውቃቸው አደራረጎች፣ አሰራሮች በጠቅላላ የሚደመሰሱበት የሚለወጡበት ጊዜ ይመጣል። ኃጢአት የሌለበት፣ ርኩሰት የሌለበት፣ ለቅሶ የሌለበት፣ ክፋት የሌለበት፣ ስቃይ የሌለበት፣ ሰቆቃ የሌለበት፣ ረሃብ የሌለበት፣ ጩኸት የሌለበት፣ እንባ የሌለበት፣ ግፍ የሌለበት፣ ወገኖቼ ጨቋኞች የሌሉበት፣ የእግዚአብሔር ክብር ያለባት፣ የእግዚአብሔር ደስታ ያለባትን ከተማ፣ አገር፣ መንግስት እንወርሳለን። ስለዚህ መጽሐፉ ምን ይላል? ፊተኛው ሰማይ፣ ፊተኛው ስርዓት፣ ፊተኛው ሲስተም፣ ፊተኛው አደራረግ ያልፋል፣ በአዲስ ይተካል። ክብር ለኢየሱስ ይሁን። ከዛም እንደዚህ ይላል፣ ቅድስቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል። በእግዚአብሔር ክብር የበራች፣ በእግዚአብሔር ጽድቅ፣ የእግዚአብሔርን ጽድቅ የተጎናጸፈች፣ የእግዚአብሔር ልዕልና የነገሰባት፣ እግዚአብሔር ብቻ ነግሶባት፣ እግዚአብሔር ብቻ መሪ ሆኖ የሚመራባት ቅድስት ከተማ፣ ቅድስት ምድር፣ አዲስቱ ኢየሩሳሌም የእግዚአብሔር መንግስት ትመጣለች። የምንኖርሳት፣ የምንቀመጥባት፣ ለዘላለም በደስታ የምንኖርባት ከተማ ትመጣለች። እሷም ከእግዚአብሔር ዘንድ ለባሏ እንደተሸለመች፣ ለባሏ ተዘጋጅታ አምራ እንደምትጠብቅ ሙሽራ ከእግዚአብሔር ዘንድ እያበራች የምትወርድ ከተማ እንጠብቃለን። ክብር ለኢየሱስ ይሁን። ከዛ ምን ይላል? ታላቅ ድምፅም ከሰማይ እነሆ የእግዚአብሔር ድንኳኖች በሰዎች መካከል፣ የእግዚአብሔር ድንኳን በሰዎች መካከል ነው ይላል። ክብር ለእግዚአብሔር ይሁን። ከእነርሱም ጋር ያድራል፣ እነሱም ህዝቡ ይሆናሉ።
እግዚአብሔር እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችን ከዓይናቸው ያብሳል። ሞት ከእንግዲህ ወዲህ አይሆንም። ሐዘን ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማው ይላል። ክብር ለእግዚአብሔር ይሁን። በዚህ ከተማ ውስጥ ራሱ እግዚአብሔር የሚኖርባት፣ ራሱ እግዚአብሔር የሚታወቅባት፣ ራሱ እግዚአብሔር የሚበራባት ከተማ ስለሆነ ወገኖቼ ስቃይ የሚባል ጩኸት የሚባል ሰቆቃ የሚባል ሐዘን የሚባል ጩኸት የሚባል እንባ የሚባል ረሃብ የሚባል ነገር በዚች ከተማ አይታወቅም። ክብር ለኢየሱስ ይሁን። የቀደመው ስርዓት አልፏልና ይላል። ከዛም በዙፋኑም የተቀመጠው ምን አለ? እነሆ ሁሉን አዲስ አደርጋለሁ፣ ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸው እና ጻፍ አለኝም ተፈጽመዋል። አልፋና ኦሜጋ የመጀመሪያና የመጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዳው እኔ እሰጣለሁ። ድል የሚነሳ ይህን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል ብሎ የእግዚአብሔር ቃል በዚህ ስፍራ ላይ ይናገራል። ክብር ለኢየሱስ ይሁን። የእግዚአብሔርን የልጅነት ክብር ያገኛችሁ እጅግ ደስ ይበላችሁ። ይህ ታላቅ ይህ በሰው ቋንቋ ተነግሮ በሰው ቋንቋ ውበቷ ክብሯ ተነግሮ የማያልቅላት ተጽፎ የማያልቅላት በሰው ዓይን ያልታየ በሰው ልብ ያልታሰበ በሰው ጆሮ ያልተሰማ እግዚአብሔር ለሚወዱት ያዘጋጀው ክብር ከፊታችሁ አለ። ወገኖቼ አሁን በሚታዩት ጊዜያዊ ነገር በሚያልፍ ጊዜያዊ ነገር አትሸበሩ፣ አትጠመዱ፣ ተስፋ አትቁረጡ። በክርስቶስ ኢየሱስም የእግዚአብሔር መንፈስ በሚሰጣችሁ ምስክርነት ጸንታችሁ በመቆም ጉዟችሁን ቀጥሉ፣ ወደፊት ገስግሱ። የሚጠብቃችሁ ክብር አለ። የሚጠብቃችሁ በሰማያዊ ክብር ያሸበረቀ ከተማ ይጠብቃችኋል። በሰማያዊ የእግዚአብሔር ጸዳል የእግዚአብሔር ክብር ያሸበረቀች የተዋበች በእግዚአብሔር እጅ የተሰራች ከተማ ትጠብቃችኋለች። ከዛ ይቀጥልና ዳሩ ግን ይላል የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኞችም ጣዖትን የሚያመልኩ የሐሰተኛዎችም ሁሉ ድላቸው በዚህ ከተማ ቦታ የላቸውም። በዚህ ከተማ ስፍራ የላቸውም። በዚህ ከተማ ሊገቡ አይችሉም። ለነሱ ይቺ ከተማ ዝግ ናት። የነዚህ የሴሰኛዎች የሚፈሩ የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኞችም ጣዖትን የሚያመልኩ የሐሰተኞችም እድላቸው ወገኖቼ በዲንና በሳት በሚቃጠል ባህር ውስጥ ይጣላሉ ይላል። በጣም አዝናለሁ። ዛሬ በወንጌል የምታሾፉ፣ ዛሬ በወንጌል የምትቀልዱ፣ ዛሬ በክርስቶስ ኢየሱስ ላይ የምትዋሹ የምትቀልዱ፣ ዛሬ በክርስቶስ ኢየሱስ ላይ የድፍረትን የሐሰትን ቃል የምትናገሩ እድላችሁ እዚህ ቦታ ነው። እንዳትጠራጠሩ። እግዚአብሔር በፍርድም ይመጣል። እግዚአብሔር በማያምኑ ላይ የሚፈርድበት ጊዜ ይመጣል። እግዚአብሔር ዝም ብሎ ነገሮች ሁሉ እንዳሉ እንዲቀጥሉ አያደርግም። ነገሮችን የሚቀይርበት የሚለውጥበት ጊዜ ቅርብ ነው። ስለዚህ በወንጌል ላይ ያሾፋችሁ፣ በወንጌል ላይ የቀለዳችሁ፣ በክርስቶስ ኢየሱስ አዳኝነት ላይ የዋሻችሁ የቀለዳችሁ ጊዜው ሳይመሽባችሁ በጊዜ ከእግዚአብሔር ጋር እንድትታረቁ አሳስባችኋለሁ። በጊዜ የንስሐ እድልን የሰጣችሁን እግዚአብሔርን በሕይወታችሁ ላይ አንግሳችሁ ከሚመጣው ቁጣ፣ ከሚመጣው እሳት፣ ከሚመጣው ገሃነም በክርስቶስ ኢየሱስ አምናችሁ ትድኑ ዘንድ አሳስባችኋለሁ። በክርስቶስ ኢየሱስ አምናችሁ መከራን የተቀበላችሁ፣ ስደት የተቀበላችሁ፣ በረሃብ ውስጥ የምታልፉ፣ በብዙ መከራ ውስጥ የምታልፉ እናንተ ግን ደስ ይበላችሁ። እግዚአብሔር ያዘጋጀላችሁ ክብር አለ። እግዚአብሔር ያዘጋጀላችሁ ከተማ አለች። እግዚአብሔር ያዘጋጀላችሁ ክብሩ የሚበራበት እግዚአብሔር ራሱ የሚኖርባት ከተማ ተዘጋጅቶላችኋል። ጌታ ኢየሱስ ይወዳችኋል። እነሆ ካመናችሁበት ጊዜ ይልቅ የመዳናችሁ ቀን ወደ እናንተ ቀርቧል። በጽናት ቁሙ። ወንጌልን በኃይልና በስልጣን ስበኩ። ብትሞቱም ወንጌልን እየሰበካችሁ ሙቱ። ብትሰዉም ወንጌልን እየሰበካችሁ ተሰዉ። የሚቀበላችሁ የክብር አምላክ አለ። ጌታ ኢየሱስ ይወዳችኋል። መዳን በኢየሱስ ነው። የእግዚአብሔር መንግስት ቀርባለች። ወገኖቼ ጸንታችሁ ቁሙ። የእግዚአብሔር ሰላም ከእናንተ ጋር ይሁን። በጌታ በኢየሱስ ስም አሜን።